መርሻ የሚባል አንድ በጣም ወደው የኔ ባች አለ የኔ ድራመር እሺ ሞይንኮ ነው የምሰራው አሁን እሺ ድራማው ለኔ ሲሆን ድራማ አይመታም እሺ ለካሱ ሲሆን ይመታል እሺ እናቱ ጉያ ውስጥ ሄዶ ይገባል ልክ ነው ሲመጣ ጥሎብኝ ሄዳ እናቱ ጥያው በጫማ ጥፍ ይያልኩ ና ድራምታ ወይኔ እኔ አልመታም እንግዲህ እናት መታ እኔ ሰው ነው ማትመታ ቁጭ አድርጌ አሳድረዋለሁ እጁ ለውልቅልቅ ብሎ ነው የሚሄደው ወደ ቤቱ ምክንያቱም በጣም በቃ እንትን ለመንመድ እና መርሽቲ ለኔ ትልቅ ነገር አስተዋጽኦ ሰርታለች በጣም የሚደንቅ ነው አሁን እንግዲህ ማን ያስበዋል አንድ ልጅ በቀዳዳ ያየ በር ግምጃ ቤት ክፍት ያረገ በፌሮ መስኮት ፈንቅሎ እየገባ ውስጡ ያለውን ፓሽን ወይም ጥልቅ ፍቅሩን ለማርካት ተሰጥኦውን ለማዳበር እንዲህ አይነት ዋጋ ይከፍላል ብሎ ሰው አያስብ ማንም አይገምተውምና ዘውዱ ሲባል ጊታር ይዘህ ስናይክ ልክ ከናቱ ወድ ነው የተማረው እንዳልከው አንተ የዛ ልጅ ከናቱ ወድ የተማርክ ነው የምትመስለው ገብቷል መድረክ ላይ ስናይክና ይሄ በጣም 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 የሚገርም ታሪክ ነው ሰዎች እንግዲህ ለአንድ ነገር ጥልቅ ፍቅር ካላቸው መፈንቀል አለባቸው በቃ ማንኛውንም ጉርጓድ ገብተው ቢሆን ታለንታቸው ማዳበር አለባቸው ነው እንግዲህ ኢትዮጵያ ውስጥ አንድ ጊታር ለሁለት የተጫወቱ የመጀመሪያዎቹ ኢትዮጵያውያን ዘውዱና ጓደኛው ናቸው ማለት ነው በጣም ጥሩ ዘውዱ እንግዲህ ያው ከጊታሩ ጎን ለጎን ድምፃዊነቱንም ሞክራል ያኔ ራሱ ኢቭን እንግሊዝኛ ዘፈን ተጫውታል የሚባል ነገር አለ ግቢ ውስጥ ምን እኔ ማልሞክረው ነገር አለ ጃፓንኛ በጣም ዘፈናለሁ ምክንያቱም ሙዚቃ ይሁን ብቻ እሺ ሙዚቃ ከሆነ እዚህ ጊዜ መሞከር ነው እኛ ማንሞክረው ነገር የለም እሺ እና አንድ ጊዜ መጀመሪያ ጊዜ እዛ ለማመዳለው ጌታዎች ታረቀኝ እንግሊዝኛ ዋናው እንግዲህ አይናችን ለኛ አይናችን የከፈተው ጌታዎች ታረቀኝ ጌታዎች ታረቀኝ ባይዘው የዩኒቨርሲቲ ሌክቸረር ሁላ ነበር አሁን አሜሪካ ይኑር አላውቅም እና በጣም ለኛ ትልቅ ለኔ ለነካሱ ለነግዛው ተስላሴ ለነዮሐንስ ታደሰ ለእንጀራ መከፈት ያሻረቀኝ ትልቅ አስተዋጽኦ አድርጓል ይሄ በጣም ክሬዲት የሚሰጠው ነው ለሱ ይገባዋል አዎ በጣም እና እሱ ይዘፍናል በቃ ጊታር እየመታየ እሺ በቃ እኛም እንዴት ነው ይሄ ነገር መሞከር ያለብን እንል ነበርና እኔ ደግሞ የነዚህ ዩኒቨርሲቲ ኪነቶች እዛኛ ጋር እየመጡ ሲያሳዩ ጊታሪስቱም ይዘፍናል ማይዘፍነው ነገር የለምና እኛስ ለምን እንደዚህ እየመታን በቃ እንደ ጌታቸው ለምን አንሆንም ያን እንሞክራለን አሁን ጌቾ ይሞክራው እኛ እንሞክራለን አሁን ዶሚንታ ይላል ጌቾ እኛም ጊታሩን ጌቾ ጥሎ ከሄደ በኋላ ብድግ አድርገን ዶሚንታ የጌቾን እኛ ዶሚንታ ሰው ስም ይሁን ተራራ ይሁን አናውቅም ብቻ ዶሚንታ